ሰላም የቻናላችን ተከታታዮች በዛሬው ቱቶሪያል ቪዲዮአችን የምንመለከተው በምስሉ ላይ የምንመለከተውን የቸርች ፖስተር ዲዛይን እንዴት አድርገን በቀላል መንገድ መስራት እንደምንችል አፊኒቲን በመጠቀም እንመለከታለን ማለት ነው። እንግዲህ ከዚህ በፊት እያወራነው እንዳለነው አፊኒቲ ከዚህ በፊት የምንጠቀምባቸው አዶቢ ፎቶሾፕ፣ አዶቢ ኢሉስትሬተር እንዲሁም ደግሞ አዶቢ ኢንዲዛይን ላይ እንሰራቸውን የነበሩት ስራዎች በአንድ ሶፍትዌር ሁሉንም በአንድ አድርጎ አምጥቶልናል ማለት ነው። በጣም ኢፌክቲቭ የሆነ ቱሎችን የያዘ ሶፍትዌር ነው ማለት ነው። እንግዲህ ቀስ በቀስ እያልን ሁሉንም የሶፍትዌሩን ቱሎች ሂደት በሂደት ለማየት እንሞክራለን ማለት ነው። በዛሬ ክላሳችን ደግሞ የምንሰራው የምትመለከቱትን በምስሉ ላይ ያለውን ፖስተር ዲዛይን እንዴት አድርገን በቀላል መንገድ መስራት እንደምንችል እንመለከታለን ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ቪዲዮን እንጀምራለን። ወደ ቪዲዮ ዲዛይናችንን ከመጀመራችን በፊት እዚህ ላይ የምጠቀማቸውን የኢሜጆች ሶርስ ፋይሎች የቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ታገኛላችሁ። እዛ ላይ ገብታችሁ ዳውንሎድ አድርጋችሁ አብራችሁን መከታተል ትችላላችሁ ማለት ነው። ስለዚህ ምን እናደርጋለን? መጀመሪያ አፊኒቲ ሶፍትዌራችንን ከከፈትን በኋላ ምን እናደርጋለን? ኦሬዲ እኔ ስለከፈትኩት ነው። ፋይል ጋር ገብታችሁ የዶክመንት ክሬት ታደርጋላችሁ ማለት ነው። በመቀጠል ምን እናደርጋለን? እዚህ ጋር ፎር ከመረጣችሁ በኋላ ለምሳሌ የዚህኛውን ሄት 270 ላይ አድርገዋለሁ፣ 270 ላይ አድርገዋለሁ ማለት ነው። እዚህ ጋር ያሉትን ሴቲንጎች እናንተ ተጠቀማቸው ማለት ነው። ፖርትሬት ላይ አድርገን ዶክመንታችንን ክሬት እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ኦሬዲ ኒው ዶክመንት ክሬት ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ከላይ በኩል የፒክስል አማራጭ ላይ ማድረግ ይኖርብናል ማለት ነው። እዚህ ጋር የምትመለከቷቸውን ቱሎች ከፈለጋችሁ እዚህ ጋር የምትመለከቱትን 3 ነጠብጣብ ክሊክ አድርጋችሁ እዚህ ጋር ትመጡና ለምሳሌ ኮለመኑን እዚህ ጋር አመታችሁ በሁለት ማድረግ ትችላላችሁ። ከፈለጋችሁ በአንድ ማድረግ ትችላላችሁ፣ እናንተ እንደሚመቻችሁ ማለት ነው። ስንጨርስ ክሎዝ እንለዋለን ማለት ነው። በመቀጠል እዚህ የምናየው አርትቦርድ ላይ ዲዛይናችንን እንሰራለን ማለት ነው። ለዲዛይናችን የሚያስፈልጉትን ሶርስ ፋይሎች ላስገባ። ለምሳሌ እዚህ ጋር ልምጣና ይህንን ክሊክ አድርጋለሁ። ድራግ አድርጌ ቀጥታ ሶፍትዌሩ ላይ አምጥቼ እዚህ ጋር አስገባዋለሁ ማለት ነው። በመቀጠል ኮንትሮል ትጫኑና የዚህን ሳይዝ ማሳደግ ትችላላችሁ። እንደምትመለከቱት ኮንትሮል ተጭኜ በሌፍት ክሊክ ድራግ ሳደርግ ቦት ሳይድ ሳይዙን ያስተልቅልኛል ማለት ነው የምስሌን። ኮንትሮል ባልጫን ግን እንደምትመለከቱት ከዚህኛው ኤጅ ነው የሚያሳድግልኝ ማለት ነው። ስለዚህ ይህንን ሳይዝ እንደዚህ ከጨመርኩ በኋላ ለምሳሌ የተወሰነ እንዲላሳንሰው እዚህ አካባቢ ላይ አምጥቼ እንደዚህ ያስቀምጠዋለሁ ማለት ነው ሴንተር ላይ። በመቀጠል ምን እናደርጋለን? ይህንን ሰሌክት አድርገን ሎክ እናደርገዋለን። ከፈለግን ለምሳሌ ፒክሰል ጋር እንምጣና እዚህ ጋር ፊልተር ላይ መተን እዚህ ጋር ብለር ጋውሽን ብለር የተወሰነ እንሰጠዋለን ማለት ነው። ስለዚህ የዚህን አማውንት ለምሳሌ በጣም ሳላበዛ የተወሰነ እዚህ ጋር እንደዚህ አድርጌ አስቀምጠዋለሁ ማለት ነው። ስለዚህ አፕላይ እንለዋለን ማለት ነው። በመቀጠል ይህንን ሎክ እናድርገው። እዚህ ጋር መታችሁ የምትመለከቱትን ሌየር ፓኔል ጋራ የሎክ አይከን ክሊክ እናደርጋለን ማለት ነው። ስለዚህ ተቆልፏል ማለት ነው ይሄ ሌየር። በመቀጠል ምንድነው የምናደርገው? ሌላ ለምሳሌ እዚህ ጋራ ሌላ ምስል ድራግ አድርገን እናስገባ። ለምሳሌ ኳሊቲው ብዙም ስላልሆነ ነው ይሄን ምስል፣ እናንተ የተሻሉ ምስሎችን መጠቀም ትችላላችሁ። ለምሳሌ ይሄንን ድራግ አድርጌ ላምጣና እዚህ ጋር የዚህ ሳይዝ እንደዚህ አድርጌ ጨምረዋለሁኝ። እዚህ አካባቢ ላይ አምጥተን እንደዚህ እናስቀምጠዋለን ማለት ነው። በመቀጠል ምን ታደርጋላችሁ? እንደዚህ ካደረግን በኋላ ይህንን ምስል ሰሌክት አድርገን ሌየር ፓኔላችን ጋር እንመጣና ይህንን ብሌንድ እናደርገዋለን ማለት ነው። ለምሳሌ እዚህ ጋር መጥቼ ስክሪን ላይ አደርገዋለሁኝ። በመቀጠል የዚህን ኦፓሲቲ እዚህ ጋር ትመጡና ለምሳሌ ኦፓሲቲውን ኦልሞስት ወደ 40 ወይንም ደግሞ 38 አካባቢ ላይ አድርገን እንደዚህ እናስቀምጠዋለን ማለት ነው። በመቀጠል እዚህ ሌየር ላይ እንደምትመለከቱት እዚህ ሌየር ላይ ሰሌክት አድርጋችሁ አድ ሌየር ማስክ ወይንም ደግሞ ማስክ ሌየር ክሬት እናደርጋለን። ስለዚህ ማስክ ሌየሩን ሰሌክት ካደረጋችሁ በኋላ እዚህ ጋር ተመጡና ፔንት ብረሽ ቱል ተጠቅማችሁ ከለራችሁን ጥቁር ላይ ታደርጉና እዚህ ጋር ኦፓሲቲያችሁ 100% መሆኑን ክሮስ ቼክ አድርጉ። እዚህ ጋር ሃርድነሳችሁ ደግሞ እዚህ ጋር እንደምትመለከቱት የዚህኛው ሃርድነስ 0 ላይ መሆኑን ክሮስ ቼክ አድርጉ በደንብ። በመቀጠል እዚህ ጋር መተን ስሩ ላይ እንደዚህ እናደርገዋለን ማለት ነው። ሞር ስሙዝ የሆነ ትራንዚሽን እንዲኖረው እናደርጋለን ማለት ነው። ስለዚህ እንደዚህ ካደረግን በኋላ መልሰን እዚህ ጋር መታችሁ ሙቭ ቱል ላይ ትመልሱታላችሁ ማለት ነው።
ስለዚህ ኦሬዲ ይህንን ከፈለግን እዚህ ጋራ ሎክ ማድረግ እንችላለን ማለት ነው። እዚህ ጋር የምትመለከቱት አይከን ተቀመጠ ማለት ሌየራችን ሎክ ሆኗል ማለት ነው። እየተንቀሳቀሰ አያስቸግረንም ማለት ነው። በመቀጠል ምን እናደርጋለን? አሁንም ሌላ ኢሜጅ ላስገባ። ለምሳሌ ይህንን ኢሜጅ ክሊክ ላድርግና ድራግ አድርገን ላይት ኢፌክት እንጠቀማለን ማለት ነው። ስለዚህ እዚህ ላይ አምጥተን እናስቀምጣለን። ለምሳሌ ይህንን ሴንተር ላይ ላስቀምጠው እዚህ ጋር። በመቀጠል ኮንትሮል በመጫን ሳይዙን ተለቅ እናደርገዋለን እንደዚህ። በመቀጠል የዚህንም ሌየር ሰሌክት ካደረጋችሁ በኋላ እዚህ ጋር መታችሁ ኦቨርሌይ ላይ እናደርገዋለን ማለት ነው። በመቀጠል ምን ታደርጋላችሁ? የዚህንም ኦፓሲቲ ለምሳሌ እዚህ ጋር እንምጣና ኦልሞስት ወደ 43 ላይ እናድርገው። በመቀጠል ምን እናደርጋለን? ራሱኑ ሌየር እዚህ ጋር የምትመለከቱትን ሌየር ኮንትሮል ጂ አድርጋችሁ ዱፕሊኬት ታደርጉታላችሁ ማለት ነው። ስለዚህ እንደዚህ አይነት ምስል ይዘት ይይዝልናል ማለት ነው። የተወሰነ ከለሩን ለማስተካከል ምን እናደርጋለን? ለምሳሌ እነዚህንም ሎክ እናደርጋቸው። ሎክ ባታደርጉትም ምንም ችግር የለውም፣ ግን ሞር እየተንቀሳቀሰ እንዳያስቸግረን ሎክ እናደርጋለን። በመቀጠል እዚህ ሌየር ሰሌክት ካደረጋችሁ በኋላ እዚህ ጋር አጀስትመንት ጋር እንመጣና ለምሳሌ HCL ወይንም ደግሞ ሁ ኤንድ ሳቹሬሽን ማለት ነው፣ እዛ ላይ እንገባለን። በመቀጠል እዚህ ጋራ የሁ ቫሉያችንን እዚህ ጋራ መተን ለምሳሌ በቀላል መንገድ ይህንን ማይነስ 38 ላይ ታደርጉታላችሁ። በመቀጠል ታች ጋራ እንመጣለን። እዚህ ጋራ የዚህንም ቫልዩ ለምሳሌ ማይነስ 12 ላይ እናደርገዋለን እንደዚህ። ስለዚህ እንደምትመለከቱት እንደዚህ አይነት ይዘት ይዞ ይቀመጥልናል ማለት ነው። ስጨርሱ ይህንን ኤክስ ብላችሁ ትወጣላችሁ ማለት ነው። በመቀጠል ምንድነው የምናደርገው? ለምሳሌ ምስላችንን ድራግ አድርገን እናስገባ። ለምሳሌ እዚህ ጋር ልምጣና ይህንን ድራግ አድርጌ እዚህ ጋር ላምጣ። በመቀጠል የዚህን ሳይዝ እንደዚህ አድርጌ ጨምረዋለሁ ማለት ነው። ኦሬዲ እዚህ ጋር የተጠቀምኩት ምስል ኦሬዲ ትራንስፓረንት ነው። ኦሬዲ ለስራ እንዲመች ነው ትራንስፓረንት ያደረኩት። ካልሆነ እናንተ የምትጠቀሟቸው ምስሎች እዚህ ጋር ስትመጡ ኦብጀክት ሰሌክሽን ቱል አለ፣ እንደገና ደግሞ ሰሌክሽን ብረሽ ቱል የሚል አለ። እሱን ክሊክ አድርጋችሁ የምትፈልጉትን ምስል ከመረጣችሁ በኋላ ማስክ ሌየር የሚለውን እዚህ ጋር አመታችሁ ክሊክ ማድረግ ትችላላችሁ ማለት ነው። በመቀጠል ምን አደርጋለሁኝ? የተወሰነ የዚህን ሳይዝ እንደዚህ አድርጌ ልጨምረውና እዚህ አካባቢ ካስቀመጥኩት በኋላ እዚህ ሌየር ላይ የአሁኑ ሌየር ላይ ምን እናደርጋለን? እዚህ ጋር አመታችሁ ማስክ ሌየር ክሬት ታደርጋላችሁ ማለት ነው። ስለዚህ እዛው ሌየር ላይ እንደምትመለከቱት እንደዚህ አይነት ማስክ ክሬት ያደርግልኛል ማለት ነው። በመቀጠል እዚህ ጋር እንምጣና ለምሳሌ ፔንት ብረሽ ቱል በመጠቀም ከለራችሁን ጥቁር ላይ ታደርጉትና እዚህ ጋር እንዳለው ማለት ነው። እዚህ ታች በኩል እንመጣና ምን እናደርጋለን? ኦፓሲቲያችሁ እዚህ ጋር 100% መሆኑን ቼክ አድርጉ። ሌላው ደግሞ ሃርድነሳችሁ 0 ላይ መሆኑን እዚህ ጋር ቼክ አድርጉ ማለት ነው። እዚህ ጋር ይሄ 0 ላይ መሆን መቻል አለበት። በመቀጠል እዚህ ሌየር ማስክ ላይ ወይንም ደግሞ ማስክ ሌየር ላይ ክሊክ ማድረግ መቻል አለብን። በመቀጠል ታች ጋር እንምጣና ጫፍ ላይ ክሊክ እያደረግን ፌድ አውት እንዲሆን እናደርጋለን ማለት ነው። ምስላችን እዚህ ጋር መተን እንደዚህ አይነት ይዘት እንዲኖረው እናደርጋለን በቀላል መንገድ ማለት ነው። ሌላው ምን እናደርጋለን? ለምሳሌ ታይትል ብለን የምናስበውን እዚህ ጋር እናስገባለን ማለት ነው። እዚህ ሶፍትዌር ላይ እንዴት አድርጋችሁ ከስተም ታይፖግራፊ መስራት እንዴት እንደምትችሉ ከላይ በኩል የሚመጣውን ሊንክ ተጭናችሁ ገብታችሁ አፊኒቲ ላይ እንዴት አድርገን ታይፖግራፊ ከስተም ታይፖግራፊ መስራት እንደምንችል ከላይ የሚመጣውን ሊንክ ተጭናችሁ ገብታችሁ ማየት ትችላላችሁ ማለት ነው። ለእኔ ለጊዜው እዚህ ኢሉስትሬተር ላይ የሰራሁት የብረሽ ከስተም ጽሁፍ አለ። እሱን ድራግ ላድርግና ለምሳሌ እዚህ ላይ ቀጥታ አምጥቼ ማስገባት ይችላሉ። በነገራችሁ ላይ ኢሉስትሬተር ላይ የሰራችሁትን ፋይል በቀጥታ ወደ አፊኒቲ ድራግ ኤንድ ድሮፕ አድርጋችሁ ማስገባት ትችላላችሁ። በጣም ስራችንን ያቀልልናል ማለት ነው። የዚህን ሳይዝ ለምሳሌ እንደዚህ አድርጌ ልጨምር። ሳይዙን እንደዚህ አድርገን ተለቅ አድርገን እንጠቀማለን ማለት ነው። ለምሳሌ እዚህ አካባቢ ላይ እንደዚህ ላድርገው። በመቀጠል የዚህን ምስል የተወሰነ እንደዚህ አድርገን ጠጋ እናደርጋለን ማለት ነው። የተወሰነ የዚህን ቴክስት ሳይዝ እናሳንሰው። እንደምትመለከቱት በሌየር ነጣጥሎ ነው የሚያስገባላችሁ ማለት ነው እዚህ ጋራ። ስለዚህ ምን እናደርጋለን? እኛ ሁሉንም ሌየር ሽፍት ተጭነን ሰሌክት ካደረግን በኋላ ራይት ክሊክ አድርገን እዚህ ጋራ መርጅ ሰሌክትድ የሚል አለ። እሱን ክሊክ እናደርገዋለን ማለት ነው። ስለዚህ ቴክስታችን መርጅ ሆነ ማለት ነው። ስለዚህ የተወሰነ የዚህን ሳይዝ እንደዚህ አድርጌ ላሳንስ፣ እዚህ ጋራ ከፍ አድርጌ እንደዚህ አስቀምጠዋለሁ። በመቀጠል ምን እናደርጋለን? እዚህ ጋር ይህንን ካስገባን በኋላ ሌላ ለምሳሌ እዚህ ጋር ልምጣና ቴክስት ቱል ተጠቅማችሁ ፍሬም ቴክስት ቱል ተጠቅመን እዚህ ጋር ቴክስት ማስገባት እንችላለን ማለት ነው። ኦሬዲ እኛ ምሳሌ እያየን ስለሆነ ዲፎልት ቴክስት እዚህ ጋር ላስገባ እንደዚህ።
የተወሰነውን ቴክስት ይህንን ሰሌክት ላድርግና ዲሌት ላድርገው። እነዚህን አጠቃላይ ሰሌክት አድርገን ፓራግራፉን እዚህ ጋር እንመጣና ሴንተር ላይ እናደርገዋለን ማለት ነው። በመቀጠል እዚህ ጋር መተን ለምሳሌ ኢንተር ብንል እዚህ ጋር ይህንን የተወሰነ ቴክስት ዲሌት ላድርግ። እዚህ ጋር ልምጣና ለምሳሌ ስፔሱን እንደዚህ አድርጌ ላጥፋው። አጠቃላይ ቴክስታችሁን ሰሌክት ካደረጋችሁ በኋላ እዚህ ጋር መታችሁ ፓኔል ጋር የከለር ፓኔል ጋር ትመጡና ከለሩን ለምሳሌ እንደዚህ ነጭ እናድርገው። ለምሳሌ የዚህኛውን ፎንት ደግሞ ለምሳሌ ሞንትሴራት ላይ መጠቀም ትችላላችሁ። ለምሳሌ እኔ ሞና የሚል ፎንት አለ፣ እሱን ክሊክ ላድርግና እዚህ ጋር ለምሳሌ እንደዚህ ላድርገው። እዚህ ጋር የምጠቀማቸውን ፎንቶች ከጉግል ፋሚሊ ፎንት ላይ ወይንም ጉግል ሰርች ብታደርጓቸው ታገኟቸዋላችሁ። ወይንም እኔ ደግሞ የቴሌግራም ቻናል ላይ ይህንን ፎንት አስቀምጥላችኋለሁ ማለት ነው። የምትፈልጉት ከሆነ ኮመንት ሴክሽን ላይ አሳውቁኝ። ስለዚህ እችኛዋን ለብቻ ሰሌክት አድርጌ ለምሳሌ ላይት ላይ ብናደርገው ከነዚህ ውስጥ እየመረጣችሁ ለብቻ እንደዚህ ላይት ላይ ማድረግ ትችላላችሁ፣ ኤክስትራ ላይት ላይ ማድረግ ትችላላችሁ ማለት ነው። ስለዚህ ለምሳሌ እያየን ስለሆነ እንደዚህ ላድርገው። ታይም ለመቆጠብ ፈጠን አድርገዋለሁ ይሄንን። ስለዚህ እንደዚህ አድርገን ቴክስታችንን ጨርሰናል ማለት ነው። የቴክስት ባውንዲንግ ቦክሳችንን እንደዚህ አድርገን የተወሰነ ጠበብ እናደርገዋለን ማለት ነው። በመቀጠል ለምሳሌ ይህንን ኮፒ ላድርገውና ኮንትሮል ተጭናችሁ ሌፍት ድራግ ስታደርጉ ኮፒ ያደርግላችኋል። ለምሳሌ እዚህ ጋራ እንደዚህ ብዬ ቴክስት ብጽፍ ለምሳሌ የዚህን ቴክስት ባውንዲንግ ቦክስ ጠበብ አደርገዋለሁኝ። በሙቭ ቱል ይህንን ድራግ አድርገን የምንፈልገው ቦታ ላይ እናመጣዋለን። ለምሳሌ የዚህን ፎንት ታይፕ እዚህ ጋር አመታችሁ ስክሪፕት ታይፕ ፎንት ብንጠቀም ለምሳሌ እዚህ ጋር ለምሳሌ ይህንን ፎንት ልምረጥና የዚህን ሳይዝ የቴክስት ሳይዝ እንደዚህ አድርጌ ተለቅ አደርገዋለሁኝ። በመቀጠል ይህንን እዚህ ጋር የምፈልገው ቦታ አምጥቼ እንደዚህ ማስቀመጥ እችላለሁኝ ማለት ነው። ለምሳሌ አሁንም ይህንን ድራግ ላድርግ። ለምሳሌ እዚህ ጋር ላምጣ። እዚህ ጋር ለምሳሌ እንደዚህ ብዬ እዚህ ጋር ቴክስት ብጽፍ ለምሳሌ እዚህን ቴክስት ባውንዲንግ ቦክስ ተለቅ ላድርገው። እዚህ ጋር ይሄንን ወደዚህ አቅጣጫ ላምጣውና የዚህን ፎንት ታይፕ ለምሳሌ እዚህ ጋር ትመጡና ሞና ላይ እናደርገዋለን ማለት ነው። ለምሳሌ እዚህ ጋር ከመጣችሁ በኋላ ካታጎሪ ውስጥ የተወሰነ ለምሳሌ እንደዚህ ቦልድ ባደርገው ከነዚህ ውስጥ መርጣችሁ ደግሞ የተወሰነውን ፓርት እዚህ ጋር እንምጣና ለምሳሌ ላይት ማድረግ እንችላለን። እንደዚህ ሞር ውበት እንዲኖረው እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። የዚህንም ሳይዝ ከፈለጋችሁ የተወሰነ ማሳነስ ከፍ ማድረግ ትችላላችሁ። ሙሉ ቴክስቱን ኮንትሮል ኤ በመጫን ኪቦርዳችሁ ላይ ሰሌክት ካደረጋችሁ በኋላ የተወሰነ የዚህን ሳይዝ እንደዚህ አድርገን እናሳንሳለን ማለት ነው። ይሄንን ለምሳሌ እዚህ ጋር ጠጋ አድርጌ እንደዚህ ላስቀምጠው። ካሚንግ ሱ ሊሆን ይችላል ቴክስቶች እናንተ በደንብ አድርጋችሁ ማስገባት ትችላላችሁ። ለምሳሌ ሌላ ደግሞ ለምሳሌ ከስር በኩል የተለያዩ እዚህ ስራ ላይ የተሳተፉ ሎጎአቸውን ማስገባት ትችላላችሁ ማለት ነው። ለምሳሌ እኔ ምሳሌ እያየን ስለሆነ ይህንን ድራግ አድርጌ እዚህ ጋር ላምጣ። ለምሳሌ እዚህን ሳይዝ እንደዚህ አድርገን ብናስተልቅ የተወሰነ እዚህ አካባቢ ላይ እንደዚህ አድርገን ባላንስ አድርገን ማስቀመጥ እንችላለን ማለት ነው። በቀላል መንገድ እዚህ ጋር እንደምትመለከቱት እንደዚህ ሰርተናል ማለት ነው። በመቀጠል ምን እናደርጋለን? የተወሰነ ከለር ኮሬክሽን እናስተካክላለን ማለት ነው። ከለር ግሬዲንግ እንሰራለን ማለት ነው። ለምሳሌ እዚህኛው ሌየር ጋር ሰሌክት ካደረጋችሁ በኋላ ምስሉን ኦሬዲ እዚህ ምስል ጋር ሰሌክት ካደረኩኝ እዚህ ጋር መታችሁ አድጀስትመንት አድ ስታደርጉ ከዚህ ጋር ሰሌክት ካደረጋችሁት ሌየር በታች ያለውን ነው ከለር ግሬዲንግ የሚያስተካክልላችሁ ማለት ነው። አድጀስትመንት የሚያስተካክልላችሁ። ስለዚህ አሁን እኔ የፈለኩት ከዚህ ምስል በታች ያሉት አድጀስት እንዲደረጉ ስለሆነ ይሄን ሌየር ሰሌክት ካደረጋችሁ በኋላ እዚህ ጋራ አድጀስትመንትስ ጋር እንመጣለን። በመቀጠል በቀጥታ እዚህ ሰሌክቲቭ ከለር የሚል አለ፣ እሱን ክሊክ አደርጋለሁ ማለት ነው። በመቀጠል ለምሳሌ እዚህ ጋራ ልምጣና የዚህን አማውንት የተወሰነ እዚህ ጋራ መታችሁ ከፍ ታደርጋላችሁ ማለት ነው። እንደዚህ እናደርጋለን። እዚህ አካባቢ እንደዚህ ብናደርግ በመቀጠል እዚህ ጋር ያለውን አማውንት ደግሞ ለምሳሌ ወደ 100 አካባቢ እንደዚህ እናደርገዋለን ማለት ነው። ይሄ ሞር ወደዚህ አቅጣጫ ቢመጣ
አሪፍ ስለሆነ ማለት ነው። ይሄን እንደዚህ አድርገን እናስተካክላለን። ስንጨርስ ይሄን ኤክስ ማለት እንችላለን። የብላክ አማውንቱን የተወሰነ እንደዚህ አድርገን አጀስት ማድረግ እንችላለን። የዚህ ባለበትም ቢሆን ጥሩ ነው ማለት ነው። በመቀጠል እናደርጋለን ለምሳሌ የተወሰነ ዋይት ባላንስ እዚህ ጋር እንምጣና እዚህ ጋር አጀስት እናደርጋለን። ለምሳሌ እዚህን አማውንት 8 ላይ ብናደርገው የተወሰነ እንደዚህ አድርገን መጠቀም እንችላለን። በመቀጠል እዚህ ጋር ደግሞ ይሄንን ቲንቱን እዚህ ጋር መታችሁ -32 ላይ አድርገን መጠቀም እንችላለን። ለምሳሌ እንደዚህ አድርገን ብንጠቀም እንደዚህ አይነት ከለር ይዘት ይይዝልናል ማለት ነው። ሞር እንደምትመለከቱት መጀመሪያ እንደዚህ ነበረ። ካስተካከልነው በኋላ ደግሞ ያለው ይዘት እዚህ ጋር የምትመለከቱትን እንደዚህ አይነት ይዘት ይዞልናል ማለት ነው። ከፈለጋችሁ ከምስሉ ዝቅ ብለን አንድ ሌየር ክሬት እናደርግና እዚህ መሃል ላይ እናደርገውና ምን እናደርጋለን እዚህ ጋር መታችሁ ፔንት ብረሽ ቱል ተጠቅመን ከለራችንን ደግሞ ለምሳሌ ቢጫ ላይ ብናደርግ ወይ ደግሞ እዚህ ከለር ፓኔል ጋር መታችሁ አይድሮፐር ድራግ እናደርግና ለምሳሌ እዚህ አካባቢ ካለው ከቢጫው ከለር ሪፈረንስ ወስዳለሁ ማለት ነው። በመቀጠል እዚህ ጋር አሁን አድ ያደረግነው ሌየር ላይ መታችሁ ክሊክ ብታደርጉ ለምሳሌ እዚህ ጋር ከዛ በመቀጠል እዚህ ጋር ተመልሰን ሌየር ፓኔል ጋር ብሌንድ ማድረግ ትችላላችሁ። ይሄንን የተወሰነ እንደዚህ አድርገን ብሌንድ አድርገን መጠቀም እንችላለን። ሞር አሪፍ ከለር ይዘት ላይ ሲይዝልን የተወሰነ የዚህን አማውንትም ቀንሳችሁ መጠቀም ትችላላችሁ ኦፓሲቲው ማለት ነው። ስለዚህ መጀመሪያ የነበረው እንደዚህ ነው። አድ ካደረግን በኋላ ያለው ደግሞ እዚህ ጋር የምትመለከቱትን እንደዚህ አይነት ይዘት ይዞልናል ማለት ነው። ሌላው ለምሳሌ እዚህ ጋር ይሄን ሌየር ክሊክ ካደረጋችሁ በኋላ ኒው ሌየር ክሬት ታደርጉና እዚህ ጋር መታችሁ ለምሳሌ ከለር ጋር መተን እዚህ ጋር ከለር ፒከር የምትለዋን እቺን ድራግ አድርጋችሁ እዚህ ጋር ትመጡና ለምሳሌ ከለር ፒክ እናደርጋለን ማለት ነው ከምስላችን ማለት ነው። በመቀጠል አሁን ክሬት ያደረግነው ሌየር ላይ ምን እናደርጋለን እዚህ ጋር መታችሁ ለምሳሌ እንደዚህ አድርገን ሼድ ማድረግ እንችላለን። በመቀጠል እዚህ ጋር የምታዩትን ይሄን ሌየር ድራግ አድርጋችሁ አሁን አድ ካደረግናቸው አጀስትመንት ከላይ በኩል እንደዚህ አድርገን ወጣ እናደርገዋለን ማለት ነው። በመቀጠል የዚህን ኦፓሲቲ እንቀንሰዋለን ማለት ነው። እንደምትመለከቱት መጀመሪያ የነበረው እንደዚህ አይነት ይዘት ነው። ይሄንን ካደረግን በኋላ እንደዚህ አይነት ይዘት ይዞልናል ማለት ነው። ስለዚህ እዚህ ጋር ከሰራ ነው በተሻለ እናንተ በምትፈልጉት አይነት ከለር ግሬዲንግ ሰርታችሁ ምስላችሁን በደንብ አድርጋችሁ ማስተካከል ትችላላችሁ ማለት ነው። በዚህ ቱቶሪያል ቪዲዮ የተመለከትነው እንዴት አድርገን በቀላል መንገድ የፖስተር ዲዛይን መስራት እንደምንችል ተመልክተናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ሀሳባችሁን ኮመንት ሴክሽን ላይ እንድትጽፉልኝ በዚህ አጋጣሚ እጠይቃችኋለሁ ማለት ነው። እንዲሁም በተጨማሪ የምንለቃቸውን ሶርስ ፋይሎች እንዲሁም የተለያዩ የሚያስፈልጓችሁን ፋይሎች የምንለቅበት የቴሌግራም ቻናል ስላለ ቴሌግራም ቻናላችንን ዲስክሪፕሽን ላይ በሚገኘው ሊንክ በመግባት ጆይን ማድረግ ትችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ሀሳባችሁን ኮመንት ላይ አጋሩ። እንዲሁም ቪዲዮን ከወደዳችሁት ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ በሌላ የቱቶሪያል ቪዲዮ እስከምንገናኝ ሰላም ቆዩ። ቻው